ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምን ቆይታችኋል? በዛሬው ዕለት በድጋሚ ራጂ ጉደታን ይዤ ተገኝቻለሁ። ከራጂ ጋር ከዚህ ቀደም የተለያዩ ጉዳዮች ላይ ተወያይተን ነበር። አሁንም ደግሞ በወቅታዊ ጉዳዮች ላይ ትንሽ ሀሳቦችን እና አስተያየቶችን እንዲሰጠን ነው። በተለይ በኦሮሞ ፖለቲካ እና በተለያዩ የኦሮሞ ሚዲያዎች ላይ የሚተላለፉ እንዲሁም ከጀዋር መሐመድ እና ከመጽሐፉ ጋር ተያይዞ የሚነሱ ብዙ ነገሮች አሉ። ጀዋር መሐመድ በቅርቡ ያስመረቀው አንድ መጽሐፍ አለ፣ አልጸጸትም ይላል፣ እንጋቡ በአፋን ኦሮሞ። ይሄ መጽሐፍ ብዙ መዘዞችን እና ብዙ ድምፆችን እያሰማ ይገኛል። በዚህ ጋር እና ከዚህ ጋር ተያይዞ ባሉ ፖለቲካዊ ጉዳዮች ላይ ልናወራ ነው። ራጂ ቴንኪዩ በጣም ስለመጣ በድጋሚ አብዲሳና ቲም ኬሎ ተስማምቶ ነው የመጣው። ያ አብዲሳና ቲም ኬሎም እድሉን ስለሰጣችሁኝ አመሰግናለሁ። ሚዲያ አካባቢም ትንሽ መነቃቃትን ስላየው ብቅ እያላችሁ አንዳንድ ነገሮችን እየሰራችሁ ስለሆነ በዛም ደግሞ ላመሰግናችሁ እወዳለሁ። ቴንኪዩ በጣም ራጂ። እስቲ ብዙም እንትን አንልም፣ ዋና ዋና አንኳር ጉዳዮችን ነው የምናነሳው። ጀዋር ከረጅም ጊዜ ዝምታ በኋላ አልጸጸትም ወይም በአፋን ኦሮሞ ደግሞ እንጋቡ የሚል መጽሐፍን ለማስመረቅ በቅቷል። ይሄ የመጽሐፍ ምርቃት ወይም የመጽሐፍ መታተም ብዙ ድምፆችን ሰዎች እንዲያሰሙ እያደረገ ይገኛል። በመንግስት በኩል ያሉ ሰዎች እንዲደናገጡ፣ ደጋፊዎቹ ደግሞ በጣም ጥሩ መነቃቃትን እንዲያሳዩ፣ በኦሮሞ ፖለቲካ ውስጥም መነቃቃት እንዲነሳ አድርጓል። ስለሱ እንመጣለን። ግን እስቲ ከመነሻውን ጀምር። ጀዋር አልጸጸትም ብሎናል። ይሄ ደግሞ ጀዋር የሚያጸጽተው ብዙ ነገሮች አሉ የሚሉ ሰዎችን እየሰማን ነው። እንዴት እንዲህ ይላል በሚል ከርዕሱ ጀምሮ ተቃውሞች እየተነሳ ነው እና ጀዋር አልጸጸትም ያለን እውነት የሚያጸጽተው ነገር የለም ወይ? በኦሮሞ የፖለቲካ ጉዞ ውስጥ ምንም የሚያስቆጨው የሚያጸጽተው ነገር የለም ወይ የሚለውን እስቲ አንሳለን። ራጂ እንዴት አየኸው በአጠቃላይ የመጽሐፉንስ ጉዳይ? ጥሩ አብዲሳ፣ ትንሽ ሰፋ ይላል። ምናልባት ጭፍን ተቃዋሚና ጭፍን ደጋፊ ላለመሆን እቆጠባለሁ። አንደኛ አልጸጸትም የሚለው ስለ አንድ የኦሮሞ አክቲቪስት እና የፖለቲካ አመራር የሆነ ወንድማችን ጀዋር እንዳንድ ማንኛውም በዓለም ላይ ያሉ ፖለቲከኞች የራሳቸውን ባዮ ይጽፋሉ። የራሳቸውን ባዮግራፊ በሚጽፉበት ሰዓት ያመኑበትና የራሳቸውን ፐርስፔክቲቭ ነው የሚያስቀምጡት። ጀዋር በራሱ እይታ በራሱ አውድ ውስጥ ነው ያሳለፋቸውን ነገሮች ገምግሞ አልጸጸትም ወይም እጸጸታለሁ የማለት መብቱ እንደተጠበቀ ነው። ከጀዋር ውጪ ሆነው ደግሞ በራሳቸው ፐርስፔክቲቭ የሚያዩ እኔንም ጭምር ሌሎቹም የኦሮሞም የሆነ ነን ኦሮሞም ይሁን ማንኛውም ዜጋ በዛች ሀገር ኢቭን በዓለም ላይ ያለ ማንኛውም ሰው የራሱ ፐርስፔክቲቭ ይኖረዋል። ምናልባት ጀዋር ሊጸጸት የሚገባቸው ነገሮች አሉ ብሎ የሚያነሳው እንደ ራስ ፐርሰፕሽን ነው ብዬ ነው የማስበው። እና በዛ እይታ እንኳን ካየን አብላጫው ምናልባት ጀዋር አልጸጸትም ያለው የራሱን ሃይፖቴሲስ ነው የሚያስቀምጠውና አልጸጸትም ያለው የሚገባኝንና እንዳንድ ግለሰብ የሚገባኝንና ማድረግ የሚገባኝ ሂደቶች ርቀት ያህል ተጉዤ አድርጌያለሁና በማድረጌ አልጸጸትም ሊል የፈለገ ይመስላል። ከንግግሮቹ ከኢንተርቪዎቹ መጽሐፉን በተለያዩ ቦታዎች አንድ ሁለት ሶስት ከተሞች ላይ ለማስመረቅ ካደረጋቸው ንግግሮች እንደተረዳሁት ማለት ነው። ግን በሌላው አካዋን ደግሞ አብላጫው በተለይ ጀዋር ላይ የሚወረወሩ ድንጋዮች ይበዛሉ። አንዳንድ ቦታ ላይ ኦሮሞ ስለሆነ፣ አንዳንድ ቦታ ላይ ሙስሊም ስለሆነ የሚወረወሩ አሉ። እነዛን አይነት ትርክቶችን ላነሳ እንትናል የወዳኛው መንደር ልጆች በተለይ ይሉታል። ከውስጣችንም የኦሮሞ ብሔርተኞች ጀዋር ኢትዮጵያኒስት ነው ይላሉ። ኢትዮጵያኒስቶቹ ደግሞ ጀዋር ብሔርተኛ ነው ይሉታል። እዚህ መሃል የሚፋጭ ነገር አለ። እሱን አላነሳውም። ግን በሌላ አኳኋን ካየን ለኔ ጀዋር እንደ አንድ ፖለቲከኛ ትራክ አለ። መጥፎ ጥሩ ጎን፣ ጠንካራ ጎን አለ። ጥሩ ጎኖቹን ሚዲያዎችን ተጠቅሞ ከአረብ ስፕሪንግ ሞዲፋይድ የሆነ እንቅስቃሴን አድርጓል። ሚዲያዎችን ፈጥሯል። ሶሻል ሚዲያዎች ላይ ኢንፎርሜሽኖች ፍሰት እንዲኖራቸው አድርጓል። አንዳንድ አስተዋጽኦቸው ያደርጋቸው የሚናቁ አይደለም። በሴም ታይም ደግሞ ተጠያቂነትን የሚያስጠይቁት ያጠፋቸው ነገሮች አሉ ብዬ አስባለሁ። ያ ደግሞ በኔ እይታ
አንደኛ ይሄንን መንግስት ኦሮሞ ታግሎ 5000 ቄሮ ሰውቶበት ለውጡ ሲመጣ ይሄ ለውጥ የኛ ነው፣ ማህበረሰባችን ለውጡን መደገፍ አለበት፣ መቃወም የለበትም፣ ትግል አያስፈልገንም፣ ኦሮሞ የሚፈልገውን ጥያቄ አግኝቷል በማለት ህብረተሰቡ ጭምጭምታ በዛን ሰዓት ይህ መንግስት ለኦሮሞ እንደማይሆን ጭምጭምታዎች፣ ጥርጣሬዎች ባሉበት ሰዓት ከጥርጣሬው ወጥቶ ማህበረሰቡ መንግስትን እንዲደግፍ ማድረግ ላይ ተጠያቂነት አለው። እሱ ብቻ ሳይሆን የኦሮሞን ፖለቲካ ይመሩ የነበሩ አካላት ከኢሊቱ ጀምሮ እስከ ፖለቲካ ፓርቲዎች ተገንጥለው ወደ ፒፒ የገቡትም በሙሉ ተጠያቂ ናቸው። እሱ ከተጠያቂነት አይድንም። የኦሮሞ ነጻነት ሰራዊት ወደ ካምፕ እንዲገባ 71 ኮሚቴ ሆነው ከተዋቀሩት ውስጥ ጀዋር በአንበሳውን ድርሻ ነበረው። እነዛ ሰዎች ህይወታቸው አልፈዋል። በሱ ተጠያቂነት አለ። ለውጥንም አመጣልሃለሁ፣ ኦሮሞ ጥያቄን በዚህ መንገድ ይመለሳል ብለው ደግሞ የትግሉ አካል እንዲሆኑ የቀሰቀሳቸው ወጣቶች ህይወታቸው አልፈዋል። በዚህ ተጠያቂነት አለ። ይህንን ደግሞ ምናልባት እሱ ከተገኘው ውጤት አንጻር የተከፈለው መስዋዕትነት አያጸጽተኝም ብሎ ሊያምን ይችላል። ልዩነቴን በዛ ላይ ይዝለታለሁ። ግን ተጠያቂነትም በታሪክም በህግም ሊያስጠይቅ የሚችል እንደማንኛውም ለምን በኦሮሞ ፖለቲካ ውስጥ አካውንታቢሊቲ ስለሌለ እሱ ውስጥ አካውንታብል ነው ብዬ አስባለሁ። ሌሎቹ እንደሚወረውሩት ዝም ብሎ የጥላቻ እንትንን ሳይሆን ግን በደፈናው መጽሐፉን በመጽሐፉ በጣም ነው የማደንቀው። ለምን ያመነበትና የተፈጸመውን ነገር ከሚሰማና ከሚወራ ተጽፎ ለትውልድ የሚተላለፍ ለሰንም ከሆነ የምንማርበትን መጽሐፍ ማስቀመጡ በአንድ በኩል በጣም ነው መደነቅ ያለበት። አፕሪሼት አደርገዋለሁ። በኦሮሞ ነጻነት ትግል ውስጥ እንዳው አባጫላ፣ ነዱጋሳ ቦከኮ፣ ሌንጮ ለታ የተወሰኑ ሰዎች ናቸው መጽሐፍ የጻፉት። እነ ዳውድ 50 ዓመት አሁን ጀዋር የተወሰነ 10 ዓመት ትግል ውስጥ ያደረገውን ያን ያህል ያካታች የሆነ መጽሐፍን ካወጣ እነ ዳውድ 50-60 ዓመት ትግል ውስጥ የቆዩት የራሳቸውን ከደርስ ተነስተን የት ደረስን የሚለውን ነገር ቢያስቀምጡ በጣም ወደው ነገር ስለሆነ በሱ አፕሪሼት አደርገዋለሁ። በጥቅሉ መጽሐፉን ፕሮፌሽናሊዝም እኔ ውጭ ሀገር ነው የምኖረው እንዳወቀው ፕሪ ኦርደር አድርጌያለሁ፣ አላገኘሁትም። ሳላነብ የሆነ ነገር መኮንንም ይሁን ቱ ኤርሊ ኢምፕሬስ ለማድረግም ለመቃወምም ፒዲኤፎቹ ስዘዋዟሩ አይቻለው። ፒዲኤፎቹ ግን በፎቶ የተነሱ ሳይሆን ሶፍት ኮፒዎቹ የወጡ ነው የሚመስለኝ። እሱና ከአሳታሚዎቹ እጅ በምን እንዴት እንደወጣ በፌስቡክ ገጹ ላይ አስቀምጧል። እኔ በተቻለኝ መጠን እሱን አልደግፍም። የተለፋበት ስለሆነ ገዝቼ ማንበብ ስላለብኝ ዲፕሊ አልሄድኩም። ምናልባት ወደኋላ ላይ ከኢንተርቪዎቹና ከንግግሮቹ አንጻር አንዳንድ የሚነሱ ነገሮች ላይ ደግሞ ሀሳብ መስጠት እድል የምትሰጠኝ ከሆነ ወደ በኋላ እመለስበታለሁ። በጥቅሉ እንደዛ ነው ማየው። በመንግስት ጎን ደግሞ የጀዋር ወደ መጽሐፉን ከማሳተሙ በፊት ወደ ሚዲያዎች ምቅ ማለቱ እንዳው የሶሻል ሚዲያውን የሜይንስትሪሙንም መቀዝቀዝ ትንሽ አሙቆታል። ያ ጥሩ ጎን አለው ብዬ አስባለሁ። እሱም በሰፊው እንድታነሳልኝ እፈልጋለሁ። እውነት ለመናገር መተቸትም መቃወም አይፈልግም። እንደውም እኔ ብተች መቃወም ያምርብኛል። ቀድሜ ነው ያገኘሁት። ጥሩ መጽሐፍ ነው። እውነት ለመናገር ቆንጆ መጽሐፍ ነው። የተለያዩ ያሳለፋቸውን ታሪክ ከውልደቱ ጀምሮ በጨዋታ እያዋዛ ይችልበታል። ጀዋር መቼም የምስራቅ ሰው አይደል፣ በጨዋታ እያዋዛ ነው የሚያወራው። ከዛ በኋላ ደግሞ ወደ ሀገር ቤት ከገባ በኋላ ደግሞ ያለው ፓርቲ አጫሉ ግድያ፣ እሱ ላይ የተደረገው ግድያ ከብልጽግና ጋር የቱ ጋር መቃቃር እንደጀመሩ፣ ለማና አብይ የቱ ጋር መቃቃር እንደጀመሩ ሰፊ የሆነውን የብዙዎች ጥያቄ ነው። ጀዋር ብዙ ጊዜ በጣም አከራካሪ አጨቃጫቂ የሆኑ ነገሮች አሉበት በኬሪየሩ እና ለዛ ክሊር የሆነ ነገር ያስቀመጠው ብዙዎች ቢያነቡት ጥሩ ነው። በተለይ በጀዋር ላይ ጥያቄ ያላቸው ሰዎች ሁሉ መልስ ያገኙበታል ብዬ አስባለሁ። እስቲ በእንትኑ ጉዳይ ላይ እንድታነሳልኝ ነው የምፈልገው ራጂ። የጀዋር መመለስ የፈጠራቸው መነቃቃቶችን እያየን ነው በኦሮሞ ፖለቲካ ውስጥ። አንዳንዶች የጀዋር መመለስ እንደ መልካም ጎን አይተውት በቃ የተቀዛቀዘውን መቃወም መንግስት በተለይ አሁን ላይ በቃ የአንበሳውን ድርሻ እየተጫወተ እንደሆነ፣ ሀገር እንደበለጸገች የተለያዩ ነገሮችን ሲያነሳ፣ የተቃዋሚ ኃይሎች እየገቡ እንደሆነ፣ በእርቅ እየተፈጸመ እንደሆነ፣ ከተማ እያደገች እንደሆነ ምናምን የተለያዩ ነገሮችን ሲያነሳ፣ በዚህ መሀል ደግሞ ጀዋር ብቅ ብሎ አይደለም ይህ ልክ አይደለም የተሳሳተ ነገር እየተሰራ ነው ብሎ ኃይለኛ ተቃውሞን እያደረገ ይገኛል። ይሄ ደግሞ
የፈጠረው መነቃቃት አለ። ሌሎች ደግሞ አይ ጀዋር መጽሐፉን ለመቸብቸብ ለመሸቀል ብሎ ነው ከረጅም ዝምታ ብሎ በኋላ አሁን መጽሐፉን ለመሸጥ ብሎ ነው መንግስትን መቃወም የጀመረው የሚሉ አሉ። ይህን ነገር እንዴት አየው? በእኔ እይታ ወደ መሸቀሉ እመጣለሁና ወደ ሚዲያ መመለሱ መነቃቃትን ፈጥሯል። ምናልባት ሚዲያዎቻችን ልማታዊ ሚዲያ ሆነው ነበረ። ለዛ ነው ስለ ልማት አንተ የምታነሳቸው ከመንግስት ጋር ያሉት ሜይንስትሪሞች ልማታዊ ሚዲያዎች ናቸው። ተቃዋሚው አካባቢ ደግሞ ወደ ሚዲያ ሽፋን ከመስጠት እንዳውም መከላከል የሚባል ለምን አህዳውያን ሚዲያውን ይዘውታል። ኦሮሞ ጠል ፖለቲካን የሚያራምዱት የሚዲያውን ሜይንስትሪሙንም ሶሻል ሚዲያውንም ይዘውታል። አንዳንድ ቦታዎች ላይ በተለይ ቲክቶክ እና ሌሎቹ ላይ እንዳው ትንሽዬ ተፍ ተፍ እያልን ሀሳብ የማስጨመጥ ስራዎች ብቻ ናቸው የነበሩት። ወደዚህ መመለስ መነቃቃቱ ጥሩ ነው። ግን ሲመለስ ይዞት የመጣው አውድ ምናልባት ከባለፈው የተለየ ሆኖ ነው የተገኘው በኔ እይታ። መኖሩ ጥሩ ሆኖ መንግስትን ሪፔር ማድረግ የሚባል ድሮ ቲፒኤልኤፍን ገልብጠን የኦሮሞን ጥያቄ እንመልሳለን የሚል እንቅስቃሴ ነበር ከ2014 እስከ 2018 የነበረው። ከ2018 እስር ቤት እስኪገባ ድረስ ደግሞ ያንን መንግስት አረጋግቶ የሽግግሩን ሂደት ግብ ማድረስ የሚል አውድ ነበረ። ከእስር ቤት ከወጣ በኋላ ደግሞ ቄሱም ዝም መጽሐፉም ዝም ነበረ። እንዳውም ጀዋር አመት በዓል ሲደርስ ብቻ እንኳን አደረሳችሁ ብቻ ይለናል። አንዴ ቀንም እንዳውም ፋሲካን ነው ምንም ተሳስቶ ብሎ እየተሳለቅንበት ነበረ። ያን ሁሉ አፎ አሁን ሲመጣ ግን ሪፔር ያስፈልጋል ብሎ ነው የመጣውና እኔ የመጣበት አውድ ይጠቅማል አይጠቅምም የራስ እይታ ነው። ቅድም እንዳነሳሁት ግን መመለሱ ሞቅ ብሏል። ሜይንስትሪሞችም ኤሊቶችም ዝም ብሎ የነበሩት ወጥተው የመናገር እሱን የሚቃወምም የሚደግፍም በዚህ አውድ ሚዲያዎች መንቀሳቀሳቸው ትንሽ ሜዳውን ለአህዳውያን እና ለኦሮሞ ጠል ፖለቲካ የተውነውን የኦሮሞ ብሔርተኞችም ወጥቶ ፖለቲካ ማንቀሳቀሳቸው እኔ ፖዚቲቭ ወይ አየዋለሁ። ሪፔሩ ያዋጣናል አያዋጣንም ወደኋላ እንመጣለን። ሌላው መጽሐፉን ለመሸጥ ነው ምናምን የሚሉት ምናልባት ከመንግስት የሚወረወር ነገር አለ። ቅድም አንስቻለሁ። ከወዳኛው መንደር የሚወረወር አለ። ከኦሮሞ ናሽናሊዝም ጀዋር ላይ የሚወረወር ነገር አለ። እኚህ የራሳቸው አውድ አላቸው። ሁሉ ብልጽግና አካባቢ የሚነሳው ጭፍን ጥላቻነትና ፍራቻ ያለው ለምን ቀን ምንድነው የሚባለው ዘንዶ ያየ ማታ መጫኛ ይሸሻል እንደሚለው የሚዲያዎች አካባቢ የነበሩት እንቅስቃሴዎች ቲፒኤልኤፍ ላይ ምን አይነት ነገር እንዳመጡና ለነሱ ምን ያህል ጥቅምን እንዳመጣ ስለሚያውቁ ፒፒዎች እንቅስቃሴዎቹ ጠንክሮ ከሄዱ ጀዋር በቀሰቀሳቸው ነገሮች ለሌሎች ድርጅቶች ደግሞ ዴቨሎፕ አድርገው ሌሎችም እሊቶች ዴቨሎፕ አድርገው ስራ መስራት ከጀመሩ ምን አይነት እንደሚያመጣ ፍራቻ አዘል የሆነ ነገር አለ። ሌላኛው ጥላቻ አዘል ነው። አሁን ለመሸጥ ነው የሚባለው መጽሐፉም ለመሸጥ ቢመጣ ጀዋር መጽሐፉም ተሽጦ ለኦሮሞ ትግል መንገድ ቀዳጅ የሆነ ሂደትን ይዞ ከመጣ ለኔ የማየው የኔ ንግድ የጀዋር መጽሐፉን መነገድ ሳይሆን የኦሮሞ ትግል ደግሞ በዛ አጋጣሚ የሚያገኛቸው ጥቅሞችን ነው መዝኝ የሚወስደው። ግን ፒፒዎች ደግሞ ለመሸጥ ነው ብሎ የመኮነን መጽሐፉንም ያወጡት እነሱ ናቸው ብዬ አስባለሁ። እንደ ፌስቡክ ፖስቱ እንደዚህ አይነት ነገሮችን ማድረግና አንድ የተለመደ ነገር አለ ብልጽግና ውስጥ። እነለማ በጣም አዋቂዎች ነበሩ፣ እነገዱ በጣም አዋቂዎች ነበሩ፣ ከነታዬ እነምልኬሳ ሁሉም ከሱን ፒፒን ትተው ሲወጡ ግን የአመለካከት ውስንነት አለባቸው፣ የችሎታ ውስንነት አለባቸው ሲባሉ ሲተቹ ነው የምንሰማው ከተጠቀሙ በኋላ። ብልጽግና ጋር እጅ ለእጅ ተያይዞ እናሸጋግራለን ብሎ ለውጡን በሚመራበት ሰዓት ጀዋር የዓለም የፕላኔቱ የፖለቲካ ተንታኝ እንደሆነ ሲያነሳ የነበረ ዛሬ ደግሞ እዛ ግባ የሚል ምቆት የለውም እንዲም ነው ብሎ የሚያነሳ ከሆነ ደሴም ሰው በሁለት አኳኋን የመዘነው ያው የብልጽግናው ደጋፊ ስለሆነ እኔ እንደዛ የሚወረወረውን አልደግፍም። ያን ላይም ተጉዞ አንድ ብልጽግና አንድ ኮሎኔል ገመቹ ያላት ንግግር ነበረው። አንድ ሚዲያ ይዘን ፖለቲካ ምህዳሩ ቢሰፋ ብልጽግናን እናሸንፈዋለን አለ እንደሆነ። እኔ እንደውም አንድ ሚዲያ አይደለም አንድ ፌስቡክ ፔጅ እና ቫሪፋይድ የሆነ አንድ የቲክቶክ ፔጅ ቫሪፋይድ የሆነ
እና አንድ ዩቲዩብ ቢሰጠን ኦነግ ያሸንፋል ብልጽግናን ብዬ 100% ሹሩኝ የምናገረው ማለት ነው። ስለዚህ የነፃነትን የመንፈጉ ነገር ዲፕሎማቲክ ስራውን በዛች ሀገር ረሃብ እያለ የመንግስት ሰራተኛ ደሞዝ ሳይከፈል እየተሰቃዩ አልፎ ብዙ ስራዎች መሰራት ሲገባቸው መጻፍ የራሱን ኤክስፕሬስ አሁን እኮ ተመረቀ አልተመረቀ ራሱን ባውን ኤክስፕሬስ ማድረግ የሚችለውን ጀዋር ያን ያህል ተጉዘው እስከ ኬንያ ዲፕሎማቲክ እፈርታቸውን ተጠቅመው እንዳይታተም እንዛ እንዳይመረቅ ማድረጋቸው ራሱ እኔ ደካማ አመለካከት ነው ብዬ ነው የማስበው። በሌላኛው ጎን ጀዋር ኦሮሞ በመሆኑ ብቻ ስለ ኦሮሞ ትግል በመጻፉ ትናንት ካነሳቸው ስለ ሜንጫ ጉዳይ ሌሎችን ነገር እያነሱ ሙስሊም በመሆኑ ብቻ ኦሮሞም በመሆኑ ብቻ ከለወዳኛው መንደር ደግሞ የሚወረወርበት አብሮት የነበሩ እኔ ስም መጥቀስ ስለ ግለሰቦች ማውራት አልፈልግም። ያኔ የኔ አንጅል ነው ብሎ ምናምን ሲሉ የነበረ ቻሌንጅ ልናደርገው ከብዶናል ብሎ ሲያነሱ የነበሩ ሰዎች ብቅ ብለው ጀዋርን ሲኮንኑ ደግሞ በዛ አኳኋንም ያ ፖዚቲቭ ክሪቲሲዝም ነው ብዬ አልወስደውም። ወደ ኦሮሞ ናሽናሊዝም ስንመጣ ቅድም እንዳነሳሁት ጀዋርን ብሔርተኞች በተለይ እኛ ብሔርተኞች ጀዋር ኢትዮጵያንስት ነው ብለን ነው የምናነሳው። ስለ እንደገና ደግሞ እነሱ ደግሞ ብሔርተኛ አድርገው ያነሳሉ። አብይንም ኦነግ አድርገው ያነሳሉ አይደል? የኢትዮጵያ መከላከያ ሰራዊት የኦነግ ጦር ብለው ያነሱታል። እዛ ዙሪያ ላይ አብረን እንደ ኦሮሞ የምንቋደሰውን ነገር እየተቋደስን በናሽናሊዝም ዙሪያ ላይ ግን ጀዋር እኔ በበኩሌ ማልደግፋቸው ሪፔር እናደርጋለን። አሁንም መንግስትን ስር ሰደድ ለውጥ ሳይሆን መጠገን አለበት ነው የሚለው። እኛ ግን ስርዓት መለወጥ አለበት፣ ስር ሰደድ የሆነ ፖሊሲ ስርዓት መለወጥ አለበት ይላል። እኚህን እንድምታዎች አሉት ንግግሮቹ፣ ኢንተርቪዎቹ በተለይ ከሰሞነኛው እሱ ያደረጋቸው እነ ኮሎኔል ገመቹ ያደረጉት አባውቦና አባው ደግሞ ኦነግና የኦሮሞ ነጻነት ሰራዊት ያወጣቸው መግለጫዎች ከፒፒ አካባቢ የሚነሱ እንቅስቃሴዎችን ካየክ ፈርታይል ኤንቫይሮንመንትን ለኦሮሞ ትግል ግልጽ የሆነ አካሄድ አሁን ቅድም ጀዋርን ኮንን ይችላለው ተጠያቂነት አለው ብዬ ሳነሳ ከነበራቸው አንዶቹ ክሊር ያልሆነ አይዲዮሎጂ ይዞ ወደ ሀገር ቤት መመለሱ ራሱ ከተጠያቂነት አያወጣው። በሱ ሁሉ መጸጸት ነበረበት ብዬ አነሳለሁ። እንደ ግለሰብ የኔ እይታ ነው። ክሊር አይዲዮሎጂ ይዞ ቢገባ ኖሮ የዛን ሰዓት በአይዲዮሎጂ ስለሆነ የሚመራው እነዚህ ያንን ባልመጡ የትግሉ ባለቤት መሆን የማይገባቸውን የትግሉ ባለቤት አድርጎ የትግሉ አካል ሆኑ። ሌሎቹ የትግሉ አካል መሆን የሚገባቸው የትግሉ ባለቤት አደረጉ። እሱ ዙሪያ ላይ አሁንም ክሊር አይዲዮሎጂ በሚያነሳቸው ንግግሮች በመጽሐፉ ላይም ክሊር አይዲዮሎጂ እሱ የሚያምንበትን አይዲዮሎጂ ሳያነሳ እንትን ማለቱ ችግር ነው። አሁንም ራሱ የት ጋ ነው የቆምኩት ብሎ በግልጽ አለመናገር የሚሉት ከዚህ ደግሞ ከብሔርተኞች የሚነሱበትን ደግሞ የሚቀነቀኑ ነገሮችን ደግፋለሁ። ግን በደፈናው የራሱን ሐሳብ በማቅረቡ መደነቅ አለበት። ከዚህ እንደ ኦሮሞ ምንድነው የምናገኘው ጥቅም? አሁን ውጤት ተኮር አስተያየት መስጠት አለበት። ሪዛልት ኦሪየንትድ እሱ ላይ ጥቂት ብል ደስ ይለኛል። ራጂ አንድ ከጀዋር ጋር ያለኝ እንትን ስላለ ታስታውስ ከሆነ ጀዋር እስር ቤት እያለ ቃለ መጠይቅ አድርጌለት ነበረ በአካል ሄጄ ሀገር ቤት እያለሁ እና የጠየቅኩት አንድ ጉዳይ እና ያ ቃለ መጠይቅ እንደውም በጣም ተነቦ በጣም ብዙ ሰዎች ጋር ደርሶ ነበር እና እዛ ላይ ያነሳው አንድ ነገር አለ እና አሁን ጀዋር ወደ እንቅስቃሴ መምጣቱ እና ድምፁን ማሰማቱ በጣም ነው ደስ የሚለው። እንደ ጀዋር አይነት ጉምቱ ፖለቲከኛ ዝም ማለቱ መምረጥ ምንም ትርፍ የለውም። ፖለቲከኛ ነው፣ መናገር መንቀሳቀስ አለበት። ግን ያኔ ጀዋርን ቃለ መጠይቅ ሳደርግለት አንድ ያነሳውለት ጥያቄ ነበረ። አሁን ከእስር ቤት ስትፈታ መንግስት አስሯል። ከእስር ቤት ስትፈታ ወደ ውጭ ወጥተህ የቄሮን እንቅስቃሴ እንደ አዲስ ትመራለህ ወይ ስለው፣ አይ እኔ ከዚህ በኋላ እዛ ላይ ከሀገር ወጥቼ ሚዲያ ላይ ሆኜ መንገድ ዝጉ እንዲያድርጉ የምልበት ደረጃ ላይ አይደለሁም። እኔ አሁን ለኦሮሞ ህዝብ ማድረግ የምችለው በምርጫ ተወዳድሬ ያሉትን ጥያቄዎች በህጋዊ መንገድ ማስመለስ ነው እንጂ እንደዚህ አይነት ተቋሞች ውስጥ ተመልሼ የምገባበት ደረጃ ላይ አይደለሁም ብሎኝ ነበር እና አሁን ላይ ያው ፖለቲካ ነው፣ ጊዜ ይቀየራል፣ ነገሮች ባላሰብካቸው መልኩ ሽፍት ያደርጋሉ እና ጀዋር ውጭ ላይ ሆኖ ተቃውሞችን ወደ ማድረግ እንዲመለስ ጊዜና ነገሮች አስገድደዋል። ግን አሁን ለጀዋርም ጥያቄ ከቻልኩኝ አግኝቸው ድጋሚ ጥያቄ ለማቅረብ ሞክራለሁ፣ የተለያዩ ጥያቄዎችን። አሁን ጥያቄ ይሄ ተቃውሞ መዳረሻው የት ነው? መዳረሻው የት ነው ማለት እሱ ብሏል። መንግስትን መገልበጥ አንፈልግም የሚል ነገርን
በተደጋጋሚ አንስቷል በኢንተርቪዎቹ ላይ ከቅርቡ። በሌላ መንገድ ደግሞ ቢቢሲ ላይም የተለያዩ ቦታዎች ላይም ደግሞ ምን ሲል ነበረ? ኢትዮጵያን ከአብይ ማዳን አለብን። የአሁን የጄኔሬሽኑ ሚሽን መሆን ያለበት ኢትዮጵያን ከአብይ አህመድ ማዳን ነው ብሎ ነበርና ኦኬ ያ ነው እንበል፣ ግን በምን አይነት መልኩ ጀዋር በምርጫ ሀገር ቤት ገብቶ የመወዳደር እድል አለው? ያ የፖለቲካ መድረካውን ላይ አለ ወይስ ሌሎች ተቃውሞችን ወደ መምራት ተገብቶ ምን ተደርጎ የሚለውን ለጀዋር የማነሳው ጥያቄ ነው እንጂ እንቅስቃሴ ማድረጉ ተመልሶ መምጣቱ በጣም የሚደገፍ ነገር፣ እንዳልከው መጽሐፍን የሚያክል ነገር ማሳተሙ ወጣቱ ወደ ማንበብ እንዲመለስ የተለያዩ የፖለቲካ ጥያቄዎች ክሊር እንዲሆኑ ያደርጋል። በጣም ቆንጆ መጽሐፍም ነው እና ቅድም ባነሳው ላይ እቺን ሳልላ ለማለፍ ብዬ ነው ራጂ፣ ካቋረጥኩ በጣም ሶሪ። ጥሩ ነገር ነው ያነሳው። ላይክ አይ ሚን አሁን መነሻችንና መዳረሻችን መታወቅ አለበት። እኔ አንዳንድ ሚዲያዎች ላይ ሲጠይቁኝ የአማራ ክልል አካባቢ ያለው ጦርነት ለምን አያባቃም ስል መነሻና መድረሻው ስለማይታወቅ ነው ብዬ ነው ማነሳው። እና ከዚህም ተነስተናል። መነሻችን ይሄ ነው፣ መድረሻችን የኦሮሞ የነጻነት ትግል መነሻና መድረሻ አለው። ከየት ተነሳን? የዛሬ 50 እና 60 ዓመት 1973 ኦነግ ሲመሰረት የኦሮሞ ጥያቄ ፋንዳመንታል የሆኑ ቤዚክ የሆኑትን አስቀምጧል። ዛሬ ላይ ቆመን ደግሞ ከነዛ ውስጥ ያገኘናቸው የትኞቹ ናቸው፣ የቀሩትስ የትኞቹ ናቸው ብለን ማንም ሰው ሮኬት ሳይንስ ሳያጠና ቁጭ ብሎ ሊያስቀምጥ የሚችል ነው። ስለዚህ መነሻና መድረሻ አለን። መድረሻችን ልንደርስ የቀሩትን በአሁድ እየከፋፈልናቸው። ለዚህ ነው ኦነግ በፖለቲካ ፕሮግራም ውስጥ ቀድሞ የነበሩትን ጥያቄዎች የአገሪቷን ጂኦፖለቲካ ባማከለ ሁኔታ በአራቱ ጉባኤዎች የራሱን የፖለቲካ ፕሮግራም ከአገሪቱ ወቅታዊ ጉዳይ ላይ ሆነ እስከዛሬ ድረስ የትናንት ጥያቄ ይዘው ይላሉ የማያውቁት ያሻሻለ መጥቶ ነው ዛሬ ላይ ደረስ። the same thing የኦሮሞ ትግል የት ደርሶ የታለ ምን ቀረን ብለ እንደ አብስትራክት የሌለው ግልጽ የሆነ የ6 የ7 ዓመት እድሜ ያለው የኦሮሞ ልጅ መመለስ የሚችለው ነው። መነሻና መድረሻ ማወቅ ነው። አሁንም ጀዋር የዚህ መንግስት ለውጥ የሚፈልግ ከሆነ መነሻችን የት ነው መድረሻችን የት ነው ብቻም ሳይሆን በምንስ እናረጋዋለን፣ ሜትዱ ሚንሱ ምንድነው የሚለውን ነገር ከማን ጋር የሚለውስ። አሁን እኔ አካውንታቢሊቲ ብዬ ቅድም ያነሳሁት ብዙ ጊዜ ወንድማችን ጀዋር ሲያነሳ እኛ እንደዚህ አድርገን ይላል። ግን ምድር ላይ ስታመጣው እኛነት የሚለው እንደ ተቋም ነው ወይ እንደ ኦኤፍሲ ነው ወይ ወይስ እንደ ኤሊት ነው ወይ እንደ ቡድን ነው ወይ የሚለውን ነገር ሰብረ ስታየው ሚንሶቻችን ግልጽ መሆን መቻል አለባቸው። ከማን አንድ የፖለቲካ ድርጅት አመራር ከሆነ እንደ ድርጅታችን ብሎ የሚያነሳ ከሆነ ሚንሱ ግልጽ የሆነ ነገር ነውና መስዋዕትነት ከፍለ የምታገኘውን ጥቅም ካልኩሌት አድርገህ ትሳተፋለህ። እነዚህ ግልጽ ያልሆኑ ነገሮች አሉ። ኢትዮጵያ ማዳን የሚለው ኢትዮጵያ በምትለው ላይም አልተስማማንም። የትኛዋ ኢትዮጵያ ናት? እኛ የምናስባት እንደ ብሔርተኞች የምናስባት ኢትዮጵያ ናት? አህዳውያን የሚፈልጓት በአንድ መደብ ስር መጓዝ የምትፈልጉ ኢትዮጵያ ናት? ኢትዮጵያን እናድናለን ስንል አገርን አይደለም። ኢትዮጵያን ማፍረስ ከተባለም አገርን አይደለም ስርዓትን ነው። ጀዋር ማዳን የሚፈልገው ስርዓት የትኛው ስርዓት ነው የሚለው መመለስ ያለበት ጥያቄ ነው። በተለይ ደግሞ ያልጎመራ ብዙም መነሻ መድረሻው የማይታወቅ እኔ አንድ ኦሮሞ ጠል ስለሆነ ብቻ የአማራ ብሔርተኛ ተብሎ የሚነሳው ብዙም ያልጎመራ ብሔርተኝነት እሱን ሲያወድስም ሰምቸዋለሁ። የአማራ ህዝብ ጥያቄ አለው። በዚህ ማንንም እከራከራለሁ። ቆሜ የአማራ ህዝብ እንደማንኛውም ህዝብ ጥያቄ አለው። ግን የአማራ ህዝብና የአማራ ብሔርተኛ ነኝ ብሎ የሚጓዘው እሊቱና የአማራን ጥያቄ ይታገላለሁ ብሎ አንገርጥ እየቆረጠ በዘንግ የሚያሽከረክረው ኃይል ግን የአማራ ጥያቄን የያዘ አይደለም። አብይ ስለገፋውም ጫካ የገባ አይደለም። የአባቶቹና የእናቶቹን የቆራጭነት ስሜት ይዞ ጫካ የገባ ነው። ጀዋር እነዚህን ካወደሰ የትኛውን ትግል ነው የምታካሂደው የሚለውን ጠይቀዋለሁ። ስለዚህ መምጣቱ ጥሩ ነው። መዳረሻና መነሻችንን ግን ግልጽ በሆነ መንገድ ማስቀመጡ አንተ እንዳስቀመጥከው እሱ አንኳር ነው። ይሄ አሁን ዝም ብሎ በጥላቻ ከሌን ኮነንኮ ምናምን ሳይሆን ክሊር የሆነ ነገር ይዞ መምጣት አለበት። እነ ምሮም ቢሆኑ እነ ዳውድም ቢሆኑ እነ ዶክተር መረራም ቢሆኑ የኛም ፖለቲካ የሚመሩት እሊቶቻችንም ቢሆኑ ከዚህም በኋላ በጭፍን ደግፈናቸው በጭፍን የምንቃወማቸው ሳይሆን አካውንታቢሊቲ ሰተናቸው በሰሩት ነገር እየመዘናቸው የምንሄድ መሆን አለብን። እንደ ትውልድ የነቃ ትውልድ ነው ብለናልና የነቃ ትውልድ ደግሞ ውጤት ተኮር መሆን አለበት።
ቴንክ ዩ ራጂ በጣም ጥሩ ነገር ነው እያወራን ያለ ነው። በዚሁ ላይ እንቀጥልና እስቲ መንግስት ጋር የጀዋር መመለስ ደግሞ ጥቂት መደናገጦችን እያሳየን ነው። በተለይ መጽሐፉ ምርቃት የመጀመሪያው ምርቃት ሊካሄድ የነበረው ናይሮቢ ነበረ። ግን ናይሮቢ ላይ ሊደረግ የነበረው ምርቃት ቦምብ እናፈነዳለን፣ እርምጃ እንወስዳለን ታዳሚው ላይ ምናምን በሚል እንዲሰረዝ የማድረግ ደረጃ ላይ ደርሶ ምርቃቱ ሳይደረግ ቀርቶ ነበረ። የተለያዩ የዲፕሎማሲ እንቅስቃሴዎችን ወደ ማድረግም መንግስት ገብቶ ነበረ። ከኬንያ መንግስት ጋር ተቃቅሮ የነበረው መንግስት አሁን ወደ ጥምረት ውስጥ ለመምጣትም እየሞከረ ነበረ። ጀዋር መሐመድ ደግሞ ከአህዱ ሚዲያ ጋር ያደረገውን ኢንተርቪው እንዳይተላለፍ እስከ መሰረዝ ድረስ የደረሰ እንቅስቃሴዎችን እያደረጉ ይገኛል። አንዳንድ ሰዎች እንደውም ለመጠያየቅ ስሞክር አሁን ላይ እነሱ ጋር ስላለው ነገር ከፍተኛ መደናገጥ ተፈጥሯል። መንግስት ውስጥ ጭራሹኑ ራሳቸውን እስከ መፈተሽ ድረስ እንደገቡ ነው የሰማ ነው። እና እንዴት አየው? ይሄ የመንግስት መደናገጥ ለረጅም ሰዓት ከነበረ ዝምታ በኋላ የፈጠረው መደናገጥስ እንዴት ነው? አንደኛ አቢሳ አሁንም ወደ ፐርሰፕሽን እና ፐርስፔክቲቭ መምጣት ያልቀረም ለኔ የብልጽግና መንግስት ምንድነው የሚባለው? በአንድ በኦሮምኛ የሆነ ተረት አለ። መኒ ጎጋ ሰአኒ ኢጃረሜ ሀገወራቤስ እዩት የሚባል ነገር አለ። አሁን በምንድነው በአቁማዳ ነው በሬ ቆዳ የተሰራ ጎጆ የሚቆየው ጅብ እስኪጮህ ድረስ ነው የሚባለው። ብልጽግና የምትለው ስብስብ የተቃዋሚው ህብረት ማጣትና ቲም ወርክ ማጣት ነው እንጂ እንደ መንግስት ቆሞ ጀዋርን የመሰሉ ሌሎች ትግሉንም ሊያንቀሳቅሱ የሚችሉ ኃይሎችን መታገል የሚችል ኃይል ሳይሆን ተራ ካድሬዎች ከውስጡ ራሱ አፈንግጦ የወጡትን ኃይሎች መታገል የማይችል ኃይል ነው። መንግስት ብለህ ልትሰጠው የምትችል አይደለም ብዬ ነው የማስበው በኔ እይታ። ለምን መሰለ? የሚቆጣጠራቸው ክልሎች በጣም ጥቂቶቹ ነው። አማራ ክልል አካባቢ ጥቂት ቦታዎችን ነው። ትግራይ አካባቢ ሁለት የሚፋተጉ ኃይሎችን ፈጥረው ነው እንደተቆጣጠረ አይነት አድርጎ የሚሄዱት እንጂ ስርዓት አልበኝነት የሰፈነበት ክልል ነው። ሌሎች ክልሎች ሃይብርኔት ያደረጉ አሁን እንደ ሶማሊያ፣ አፋር አካባቢ፣ ደቡብ አካባቢ ያሉትን በጣም ፍራጃይል ናቸው። ኦሮሚያ አካባቢ በከተሞች አካባቢ እንጂ መዋቅሩ ታች ላይ እየሰራ አይደለም። ምናልባት ሚሊሻ አለ ከመንግስት መዋቅር ውስጥ እስከ ታች ፋክሽን የሚያደርገው ሚሊሻ ነው ብዬ ነው ማስበው። የለም። ስለዚህ ይህ ኃይል ለውጥ ያስፈልጋል። ይሄ መንግስት አምባገነን ነው። ጀዋር ያነሳቸው ሀቆች አሉ። አምባገነን መሆኑ ስርዓቱ ውስጥ ደግሞ ተስፋ አስቆራጭ ለውጦችን ለማድረግ ተገፍቶ የማይቻል መሆኑን ያሳዩ አንዳንድ ፖዚቲቭ የሆኑ የሚያነሳቸው ነገሮች አሉ መጽሐፍ ውስጥ። ምናልባት ከታሰረ ቦታ የተነሱትን እይታዎች እንጂ ከመታሰሩ በፊት የነበሩት ግልጽ ናቸው ለማን ነው። ከዛ በኋላ የተነሱ የነካካቸው ነገሮች ግን ምንን ያሳያል? ያ መንግስት ምንም ጉልበት እንደሌለው ያሳያል። ሌላው ይቅርና በረሃብ እየተገረፈ ሰላም በሌለበት የሰላም ሚኒስቴር እያቋቋመ ኢትዮጵያ ሰላም የሌላት ሰላም ሚኒስቴር ያላት ብቸኛው ሀገር ናት በዚህ ዓለም። ያን እያቋቋመ በረሃብ ሰው እየተቀጣ ደግሞ ብልጭታ መሰል ኮሪደር ልማቶች እያለ እያመጣ ደሞዝ ሳይከፈለው ስንት ዓመት የቆየው መንግስት ሰራተኛ ይህን የሚያደርገው መንግስት በዚህ ሙቭ ያደርጋል ብሎ ሰው ሙቭመንትን ይፈጥራል ብሎ በሚያስበው ሂደት ውስጥ መደናገጥ አይደለም መፍረስም ነበረበት ብዬ ነው የማስበው። ካለው ቁመና የቆመበት ምሰሶ መነሻውና መድረሻው ህዝባዊ ቅቡልና ያለው አይደለም ብዬ ስለማስብ በተለይ ደግሞ ከኦሮሞ ብሔርተኞች እንደዚህ ያን ነገር ሲነሳ መደንገጥ አለባቸው ብዬ አስባለሁ። የዲፕሎማቲክ ፌሌሬቲያቸውን በሌላ ነገር ከመጠቀም ነበረባቸው። ቅድም እንዳነሳው መጽሐፉን አለማሰብ። እንዳውም አንድ ጥሩ የፌስቡክ ፔጁ ላይ ጀዋር እንደጻፈው ይሄ ሶፍት ኮፒ ያወጣው በኬንያ የሚገኘው የኢትዮጵያ ኤምባሲ ነው። ጠይቀውኝ ነበር ሰጠዋቸው አለ። እንዳውም ዳቦ መግዛት ያልቻለው ወጣት እሱ ፒዲኤፉን ካገኘ አንብቦ ሪች አውት ለማድረግ ጠቅሞታል። በአጋጣሚ ጀዋርን እኔን ጎዳለው ብሎ ያደረጉት ምናልባት ሊያዘዋውሩና ሊያከፋፍሉ መጽሐፉን የገዙት ኃይሎች ሎያሊቲ ፔያቸው መልስላቸዋለሁ ስለሚጎዱ ብሏል። ኢቲክስ አይደለም አልደግፍም። ቅድም ነግሬያለሁ። እኔ እሱን ገዝቼ ነው ኮፒውን ማነባለው ያልኩ። ግን እንዳውም በሆነ አጋጣሚ ደግሞ እገልሃለሁ ብሎ የሚያነሳክ ነገር አለ አይደለ? እንጎዳዋለን ብሎ ደግሞ ሌሎቹ እንዲጠቀሙ ያደረጉት ነገር አለ። ስለዚህ ብልጽግና መደናገጥ አይደለም መፍረስ ዳር ላይ ያለ ስርዓት ስለሆነ
በዚህ መደናገጡ ለኔ ምንም አይመስለኝም። የካድሬዎቹ መጫጫ በትንሽ ነገር የኦሮሞ ነጻነት ሰራዊትን ለሁለት ከፍሎ መርጅ ያደረጉ ሰላም ፈጥረናል እያሉ ለሰላም ቢፈለግ ለሰላም እንዲሰራ ነው የሚደረገው። ወዲያውኑ ደግሞ ስልጣን መስጠት ማለት አንዱን ባንዱ የመጣል ሂደት ነው ያላቸው። ያ ማለት የሆነ የመጨረሻ ሰዓት ላይ የደረሰ አረፋ ነው የሚይዘው የሚባለው እንደዛ አይነት ነገር ላይ ስለሆኑ መደናገጣቸው ለኔ ቢግ ዲል ነው ብዬ አላነሳው። መልካም ራጂ፣ እስቲ እያጠናቀቅን እንሂድ። ወደ መጨረሻ ጥያቄ ልምጣና ፎከስ እንድናደርግ የምፈልገው አሁን በተደጋጋሚ በተለያዩ ጊዜዎች ላይ የኦሮሞ ፖለቲካ ተነቃቅቶ ቀዝቅዞ ያውቃል። ወጣቱ ተነሳስቶ ተመልሶ ተኝቶ ያውቃል። ወጣቱ ተደራጅቶ ተበትኖ ያውቃል። በተለያዩ መልኩ ነገሮች ሽፍት ሲያደርጉ እናያለን እና አሁን ላይ ያ ነገር ተመልሶ የመጣ ይመስላል። የኦሮሞ ፖለቲካ፣ የኢትዮጵያ ፖለቲካ ወደ መነቃቃት፣ ወደ አንድ የተቃውሞ ንቃት ተመልሷል። ሚዲያ ላይም በአካልም ዲያስፖራውም የተለያዩ መነቃቃቶችን እያየን ነው። ግን ይሄ መነቃቃት የሆነ መዳረሻ ሊኖረው ይገባል ብዬ አምናለሁ። ሁሉም ነገር መነሻና መዳረሻ አለውና እንደ ከዚህ ቀደሙ የኦሮሞ እንቅስቃሴዎች እየተነሱ እንደተዳከሙት ሁሉ ይሄ መነቃቃትም እንዳይዳከም የሚዲያው እንቅስቃሴ፣ የወጣቱ እንቅስቃሴ፣ ሀገር ቤት ያለው ወጣቱ ትኩረት፣ የዲያስፖራው ትኩረት፣ አንድነትና ሚሽኑ ይሄ መነቃቃት ወዴት ሽፍት ሊያደርግ ይገባል? ምን ላይ ሊያተኩር ይገባል? ዋና ፎከሱና ሚሽኑ ምን ላይ መሆን አለበት የሚለውን አንሳልኝና ሌሎችም ሀሳቦች ካሉ አንስተ እንጨርሳለን። ጥሩ። አሁን ክሪስሞችን ብቻ በማንሳት ሳይሆን ሶሉሽኖቹ ምንድን ናቸው፣ ምን መደረግ ይገባዋል የሚለውን ምናልባት የኦሮሞ ነጻነት ትግል ከተጀመረበት ከመጀመሩም በፊት እንደው ለመነሻ እንዲሆን ሐሳቤን እንትን ለማድረግ የነበሩ ሂደቶች ናቸው አሁንም ያለው። የኦሮሞ የነጻነት ትግል ከመመሰረቱ በፊት የራያ ዘቦ፣ የወሎ ሙቭመንቶች አሉ፣ የባሌ ገበሬዎች ሙቭመንት አለ፣ ብዙ ሙቭመንቶች ነበሩ። ከዛም በኋላ በኢትዮጵያ ውስጥ በኢትዮጵያ አውድ ውስጥ የኦሮሞን ጥያቄ መመለስ የሚባል እና ኃይሌ ፊዳን እነ ሰናይ ልኬን የበላ ሙቭመንት ነበረ። ከዛ ተምሮ ወደ ብሔርተኝነት ተገባ፣ ኦነግ ተመሰረተ። ከኦነግ በኋላ ደግሞ የመጡት በደርግ እንዴት አይጃክ አድርጎ እንደወሰደ 1991 ላይ ወደ ትግል ሲገባ ምን እንደመጣ እዛም ሳንደርስ ደግሞ 70ዎቹና 80ዎቹ መጨረሻ አካባቢ ደግሞ የኦነግ አመራሮች በአንድ ላይ መሰዋታቸው ቶሎ ራፓፕ አድርጎ ወደ ትግሉ እንዲገባ ተደርጎ 91 የተፈጸመውን ነገር የሰማነው የምታውቀው ነገር እንደገና 2018 ላይ ደሴም ነገር ተፈጽሟል። የሆነ ነገር ሃይብርኔት አድርጎ ወደ ትግል ሲገባ የሆኑ የሚወሰዱ እርምጃዎች ውጤታማ የሚሆኑ አሉ፣ ውጤታማ የማይሆኑ አሉ። ከነዚህ ሁሉ ለሰን የኦሮሞ ትግል ዛሬ ላይ ቆሞ የነቃ ትውልድ ስለሆነ ከነዚህ ሁሉ ምን ተምረናል? ተነቃቅተን ሃይብርኔት አድርገን ራሱን ሪቫይቭ አድርጎ ሲመለስ የኦሮሞ አሁን ወደ እኔ ታሪክ ሰው አይደለሁም እና ወደኋላ መመለስ አልፈልግም። ግን ኦሮሞ ኤክስፓንሽን እያሉ የወዳኛው መንደር ልጆች ብዙ ጊዜ አኪዙ ያደርጋሉ። ኤክስፓንድ አይደለም ኦሮሞ ያደረገው። እንዳሁኑ አይነት በኦሮሞ ጠል ፖለቲካ ላይ ኦሮሞ እየተገፋ ሲመጣ አባዱላዎቹ መደበላቡ ላይ መጥተው የገዳ በዛን ሰዓት ካውንስል የነበሩት መሬታችንን እየተነጠቅን መጠን እዚህ ደርሰናል። ለምን እነሱ ሱኒዮስ ከጎንደር እስከ ራያ ድረስ ያስተዳድሩ ነበር አይደለ? ሪቫይቭ ነው ያደረጉት። እንመለሳለን ብሎ ከስተታቸው ኖሮ የኔም ትውልድ እንደዛ መሆን አለበት። ይሄን ሁሉ ስተት የመጣውን ስተት ውስጥ ያንን ይዘን ወዴት መጓዝ አለብን የሚለውን ማየት አለበት። ከዚህም በኋላ የሚገባው ውጤት ተኮር ነው ብያለው። አካውንታቢሊቲ ያለው ሊደርና ውጤት ተኮር የሆነ ሚንስን ነው መጠቀም ያለብን። ምን አይነት መስዋዕትነት ከፍለን ምን አይነት ውጤት እናገኛለን የሚለው ያንን ልናደርግ ግን ከልምዳችን መውሰድ መቻል አለብን። አሁን በውጤት ላይ ነው እንትን ማድረግ ያለብን። ሚንሶቻችን ሊለያዩ ይችላሉ፣ ግን አቺቭ የምናደርገው ጎል የኦሮሞ ፋንዳሜንታል ኩዌስችንን መመለስ ከሆነ ምን ማድረግ ይገባናል ብለን ራሳችንን ቆም ብለን አይተን በዛ ሺፍት ማድረግ ያለብን። የተማርናቸው ብዙ ነገሮች ስላሉ የትግሉ አካል መሆን የሚገባቸው አሉ፣ የትግሉ ባለቤት መሆን የሚገባቸው አሉ፣ ትግሉን ሊመሩ የሚችሉ። እኔ በነይታ ብዙ ጊዜ ተናግሬ ያለው በዲያስፖራ አካባቢ ያለው የትግሉ አካል ነው መሆን ያለበት። የትግሉ ባለቤት ኦሮሚያ ምድር ላይ ባመነበት ሚንስ እኔ ሁሉን አቀፍ የኦሮሞን ትግል ነው ማምነው።
በአንድ ጎን ብቻ ሳይሆን ሁሉን አቀፍ የኦሮሞ ትግል በሰላማዊ መንገድ የፖለቲካ ምህዳሩ ሰፍቶ ህዝባችን ተደራጅቶ ጥያቄውን መመለስ ከቻለ ዲስሪጋርድ ማድረግ የማይገባን በትጥቅ ትግሉም መንግስትን አሸንፎ ወይ ደግሞ ፕሬሸር ፈጥሮ ወደ ዳያሎግ ሊያስመጣ የሚችል ኃይልን መፍጠር የሚችል የትጥቅ ትግልም ካለ መደገፍ ሌላኛው ግን የዚህ ትግል አካል ሆኖ በሚገባውን ሰፖርት ማድረግ አለበት ብዬ ነው ማለት ስለዚህ ሁሉን አቀፍ ትግሎች አድርገን ውጤታችን ምንድነው ጎላችን ምንድነው የሚለው ነገር ካልኩሌት የሆነ ክሊር የሆነ ሂደትን ማድረግ ይገባናል አንዳንዴ አብዲሳ መነቃቃት ኦፖርቹኒቲዎች ሲፈጠሩ እድሎች ሲፈጠሩ ተግዳሮትን ይዘው ነው የሚመጡት ሁሉ ጊዜ እድል ብቻው ወለል ብሎ አይመጣልህ እድል ሲመጣ ተግዳሮት ይዞ ይመጣል እድሎቹን ለመጠቀም ተግዳሮቶቹን ኦቨርካም ማድረግ መቻል አለ ፕላን ስታወጣ ይሄንን አወጣለሁ ትሬት ሊሆኑብኝ የሚችሉ እነዚህ ናቸው ትሬቴን ኦቨርካም ማድረገው ደግሞ በዚህ ጎን ነው ብለ ታስቀምጣለህ ስለዚህ የዚህ እድል ተግዳሮቶችን ማስወገድ መቻል አለበት እንደኔ ያሁን ያለው መነቃቃት አሁን ያለው እይታ ጥሩ ኦፖርቹኒቲ ነው ብዬ ነው ማስበው በዛች ሀገር ውስጥ ተግዳሮቶቹ ግን the same time እኚህን ኦፖርቹኒቲዎች ላለመጠቀም የምናረጋቸው የተናጠል ትግሎች የኛ ተግዳሮቶች ናቸው ስለዚህ ምንድነው ማድረግ ያለብን ኦል ኢንክሉሲቭ የሆነ ለኦሮሞ ህዝብ አሁን የሚያስፈልገው ኦል ኢንክሉሲቭ የሆነ ዳያሎግ ኤሊት ባርጌን አድርገው የኦሮሞ የትግል መሪዎች ቁጭ ብለው የኦሮሞን ካምፕ አንድ አድርገው በአንድ ፖለቲካም ባይሆን ኦሮሞና ኦሮሚያ ላይ የኦሮሞ ጥቅም ፈንዳመንታል የሆነ ኦሮሞ ጥቅም ላይ መረዳዳት ተፈጥሮ በዛች ሀገር ውስጥ ሰላም እንዲመጣ መታገል መቻል አለባቸው ለምን ኮሎኔል ገመቹ ተናግረዋል ስለ ኢትዮጵያ ከማውራታችን በፊት ኦሮሚያ ላይ ያለውን ችግር መፍታት መቻል አለበት ኦሮሚያ ላይ ያለው ችግር ከተፈታ ኢትዮጵያ ሰላም ይኖራታል ኦሮሚያ ሰላም ሳይኖራት ኢትዮጵያ ሰላም አይኖራት ለምን ብቸናና ጎንደር ባህር ዳር ላይ የተዋጋ የሚያወራው 14 ኪሎ ነው ስለ ኦሮሚያ አክሱም ተንቤን በረሃ ላይ ቁጭ ብሎ የተዋጋ የሚያወራው ስለ መቀሌ ሳይሆን ስለ 4 ኪሎ የሚዋጉት ሌላ ቦታ ነው የሚዋጉለት ኦሮሚያ አማራም ክልል አካባቢ ብትወጣ አማራን ለአማራ ኦሮሚያን በጋራ የሚል ነው ኦሮሚያ ውስጥ የማይኖር ብሔር ብሔረሰብ የለም የኢትዮጵያ ተምሳሌት ኦሮሚያ ነው ኦነግ በፖለቲካ ፕሮግራሙ ኦሮሞና የኦሮሚያ ዜጎች እኩል መብት አላቸው ይላል ኦሮሞ ማለት በባዮሎጂካሊ ወይ በኦሮሚያ ምድር ላይ ተወልደ ወይ ደግሞ ከኦሮሞ ደም ከሆነ አባት ወይ እናት ተወልደ ኦሮሞ ነው ወይ ደግሞ በኦሮሞ ባለው ሴት ውስጥ በጉዲፈቻ በሞጋሳ በሆነ ነገር ኦሮሞ እንደ ማህበረሰብ የሚቀበልህን አንተ ኦሮሞ ነው ኦሮሚያ ምድር ላይ የምትኖር ማንኛውም ብሔር ኮንክ ግን የኦሮሚያ ዜጋ ነው ከነዚህ ሁሉ እኩል መብት አለ ስለዚህ የዜጎች መብት የሚከበርበት ምድር ኦሮሚያ ነው ኦሮሚያ መብታቸው ከተከበረ የኦሮሞ ህዝብ ጥያቄ ማለት ያማራውም የሌላኛውም ብሔርተኛ መብት ተከበረ ማለት ነው ስለዚህ ያንን አምጥቶ ወደ ኢትዮጵያ ወደ ኢትዮጵያ ትልቅቷ ኢትዮጵያን ወይ ደግሞ ሌሎች ብሔር ብሔረሰቦች ጋር አገርን መስርቶ መኖር የሚለው ሂደት ላይ መግባባት የሚቻለው መጀመሪያ ኦል ኢንክሉሲቭ የሆነ ብልጽግና ካለበት ስልጣን ፈቀቅ ብሎ ሌሎች ተቃዋሚዎች ደግሞ ያላቸውን ልዩነት አጥበው ኤሊት ባርጌን አርገው ሁሉም የየራሱን ድርሻ ተወጥቶ ኦል ኢንክሉሲቭ የሆነ ኦሮሚያ ላይ ትራንዚሽናል ገቨርንመንት ፈጥረው ከሌሎች ህዝቦች ጋር ደግሞ ኢትዮጵያን ማዳን ከአብይ ኢትዮጵያን ማዳን አለብን እንደሚለው ጀዋር የትኛዋን ኢትዮጵያ ያድናል የትኛዋን ይመሰርታል ቅድም ያነሳው ነው ክሊር መሆን አለበት እዚህ ላይ እንዴት አርገን ከብልጽግና ስርዓት ውጪ ደግሞ ኢትዮጵያ ለሁላችንም የምትበጃትን ኢትዮጵያ ልንመሰረት እንችላለን የሚለው ላይ መሰራት አለብን ይሄንን ነው በዚህ ሂደት ደግሞ ሁሉም የባለድርሻ አካላት የሚገባቸውን ማድረግ አለባቸው ቆይታን የሚሰጥ አይደለም አገራችን ውስጥ ረሃብ መጥቷል አሁን ሰው በሰላም ወጥቶ አይገባም ዜጎች አንሰርቴን ነው ኑሯቸው በኢኮኖሚ ረገድ አገሪቷ ደቃለች ሰው የሚበላውን አጥቷል ያለበት ሌቨል የኢትዮጵያ ህዝብ ያለበት ሌቨል በጣም አሳዛኝ ደረጃ ላይ ነው ስለዚህ የምታለቅሰው የማንኛውም የኦሮሞም የአማራም የሌላውም ብሔር እናት ከኛ የፖለቲካ መሪዎች በላይ ስለሆነች ሰላምን ለማምጣት
ሰላም ያሳጣን ጦርነት ነፍጥ ያስነሳን ጥያቄ እንዲመለስ ቁጭ ብሎ ጥያቄውን ፈቶ ሰላም እንዲመጣ ማድረግ ነው። እውነትና ሰላም አብሮ ነው የሚጓዙት፣ ተናጥል አይደለም። ጥያቄው እውነት መልስ ካገኘ አንተ ሰላምን ታገኛለህ። እሱ ላይ መሰራት አለበት። ለዛ ደግሞ ሁሉም የባለድርሻ አካል ባለድርሻቸው መውጣት አለባቸው ነው የሚለው አብዲሳ። እኔ ብዙም ጨምሮ የለን እዚህ ላይ እናንተ ሚዲያም ስለተነቃቃ ይሄን ኦፖርቹኒቲ ተጠቅማችሁ ለየጫፍ ያለ አመለካከትን የምንፈልገው አሁን ለየጫፍ ያለ አመለካከት ሳይሆን መሃል ላይ ሊያመጣን የሚችል የመሃል አርበኛ ስለሚያስፈልገን እሱን መፍጠር ላይ ሚዲያዎች የሚጠበቅባችሁ ሚና እንድትወጡ ብዬ ነው ማስበው። ለተሰጠኝ እድል አመሰግናለሁ። ቴንክ ዩ ራጂ። እንግዲህ በጀዋር መጽሐፍ ምርቃትና ከሱ ጋር ተያይዞ ባሉ ጉዳዮች ነው ለማውራት የቻልነው። ግን ቀጣይ ደግሞ መጽሐፉን አንተም ካገኘው በኋላ እኔም በደንብ አይቼው ምንድነው የሚለው ጀዋር ምንድነው ማስተላለፍ የፈለገው መልእክት፣ በተፈጠሩት ክስተቶች ሁሉ ላይ የነበረው እውነተኛም ነገርና በሚዲያ ላይ ሲስተጋባ የነበረው ፕሮፓጋንዳ ምን ይመስላል የሚለውን በመጽሐፉ ዙሪያ ደግሞ ሰፊ ውይይት አድርገን ሪቪዋችንን ደግሞ በቀጣይ እንወያይበታለን ብዬ ተስፋ አደርጋለሁ። ራጂ እንግዲህ ለዛሬ የነበረን ቆይታ በዚህ እናጠናቅና እንመለሳለን። ምን ትላለህ? ውድ ተመልካቾቻችን በዛሬው የኬሎ ሚዲያ ፕሮግራማችን እንግዲህ በወቅታዊ ጉዳይ ላይ ከራጂ ጉደታ ጋር በክፍል 2 እንደዚህ አጠር ያለን ቆንጆ ቆይታ አድርገን ነበር። በቀጣይ ደግሞ በሌላ እንግዳ በሌላ ፕሮግራም በድጋሚ እስክንገናኝ ድረስ ደህና ቆዩ። Hello Media.